እሺ ልጆች ኑ ውረዱ። እንዴት ነሽ? ብሌንዬ ሰላም ነው? ያዬ እኔ ቆንጆ እንዴት ነሽ? ቁጭ በይ። አንሺው ትራሱ አንሺላት፣ አስጠጊላት። ቁጭ በይ። ዛሬ ደግሞ በጣም ደስተኛ ሆናችኋል። ማሚ ደግሞ ቆይ ለመደሰት ምን ያስፈልጋል? ዛሬ እና ብሌን ከድሮ ጓደኞቻችን ጋር አብረን ልንወጣ ነው። ኧረ ተይ አንቺና ብሌን አንድ ላይ? አዎ ምን ነው? አይ ምንም፣ ሁለታችሁ የጋራ ጓደኞች እንዳሏችሁ ስለማላቅ ነው። ሁሉም ነገር እኮ አይነገርም፣ ለዛ ነው። በዛ ላይ አደጋ ከተፈጠረ በኋላ ሊያ ከቤት ወጥታ አታውቅም። ዶክተሩ ደግሞ ለጤንነቷ ድሮ የምታደርጋቸውን ነገሮች አድርጉ ብሏል። ምናልባት ከረዳት ብዬ ነው። ጎሽ ልጄ፣ እንደዚህ ቁም ነገረኛ ሆነሽልኛል። ለማንኛውም እንዳታምሹ፣ በጊዜ እንድትገቡ። የሚያስፈልጋችሁ ነገር ካለ ገንዘብ ትራንስፈር አደርግላችኋለሁ። እሺ ዳዲ። ወዬ ወዬ ወዬ፣ በዚህ ጠዋት ወዴት ነው የምትሄደው? ለካ አልነገርኩሽ። በጣም ተጨንቄ ስለነበረ ወደ ፖሊስ ጣቢያ ነው የምሄደው። ምን ፖሊስ ጣቢያ? ለምን? አንዳንድ ነገሮች ካሉ በዛ ለሊያየ መድኃኒት ነው ያስፈለገው። እኔም የምሄድበት ስላለ በቃ የሊያን መድኃኒት እኔ ስመለስ ገዛላታለሁ። ወዴት ነው የምትሄጂው? ፖሊስ ጋር ደርሼ ልምጣ ብዬ ነው። ለማንኛውም በጊዜ ተመለሽ። እሺ እኔ ውድ ባል። የጨረስኩ ነው፣ ጠብቂኝ እሺ። በጣም አምሮብሻል ደግሞ። ጠኝሽ? እኔ ግን ምንም አልወድም። ይህ ልብስ እኮ በተደጋጋሚ ነበር የምትለብሺው፣ በጣም ነበር የምትወጂው። እሺ እንግዲህ እንደዛ ከሆነ ሄሎ ሳካ፣ እየሰማሁ ምን አዲስ ምንድን ነው? ወንድ ምን ማለት? እንደዚህ ያያችሁት ነው። አመሰግናለሁ። ወይዬ ጓደኛዬ አለሁልሽ። ምንድን ነው እሱ? ብቻ የደስታ ነው በይ። የምን ችግር? ኧረ እባክሽ። ማን ነው እሱ? አሁን የት ነው ያላችሁት? እዛው ጠብቆት መጣሁ። አና በሰላም በጣም ስንባለው እንዴት እንደዚህ ታደርጋለህ? የተፈጠረ ነገር አለ ወይስ ከኔ የምትደብቂ ነገር አለ? አንተ ነህ እንጂ የደበከኝ። እንዴት ብር እንዳታንቀሳቀስ እንደታገደብህ አልነገርከኝም? ማን ነገረሽ? እሱ አይደለም ትልቁ ነገር። እንኳን ለአንተ ለእናቴ ልጅ ለወንድሜ ለባዳ እንደመሆን ታውቃለህ። እንዴት ይህንን ነገር ከኔ ትደብቀኛለህ? እንዳትጨናነቂ ብዬ ነው። አሁንስ ያልተጨነኩ ነው የሚመስል? እንደሱ ማለት አይደለም። ሸክም ሆነብሽ ስለመሰለኝ ለዛ ነው። ወንድሜ አንተ እኮ የእናቴ ልጅ ስጋዬ ነህ። አንተ ለእኔ መቼም ሸክም ልትሆንብኝ አትችልም።
ሁለት ሴት ናችሁ ዘመድ በከፋበት ሰዓት ውጭ ማምሸት። ይህ ምክንያት ሊሆናቸው እህቴ ገዳዮች ባልታወቁበት ሰዓት እናንተ ውጭ ማምሸት ምን ማለት ነው? እናንተ ደግሞ ሊያጠቋችሁ ይችላሉ። ሊያዬ ሊያ ምን ነው አመምሽ እንዴ? ሌሊቱ ምንም አልተኛውም። ሊነጋጋ ሲል ነው ትንሽ እንቅልፍ የወሰደኝ። ምን ነው አመምሽ እንዴ? አይ ሳስበው ትንሽም ቢሆን ሳላስታውስ አልቀርም። ክፍሌን ሳስተካከል የድሮ ዲያሪዎችን አግኝቼ ሳነብ ነበር እና በጭንቅላት የፈጠርኩት ይሆን ወይም ደግሞ የሆነው ነገር ከእናቴ ጋር ያሉትን ትውስታዎች በጥቂቱም ቢሆን እያመጣልኝ ነበር። አይዞሽ የኔ ልጅ፣ በጣም ነው ደስ ያለኝ። እንደዚህ እንኳን አልጠበኩሽም ነበር። ያው አባቶቻችን ሲያስተምሩ እንቁላል ቀስ በቀስ በእግሯ ትሄዳለች አይደል የሚባለው? አንቺም ደግሞ እንደዚሁ ቀስ እያልሽ ቶሎ ብለሽ ወደ ራስሽ ትመለሻለሽ። ምንም አታስቢ። እሺ እኮቴ። ሊያይ በቃ አላስጨነቅሽ። ተነሽና ፊትሽን ትታጠብሽ ነይ። ታች ወርደን ቁርስ እንበላለን። አንሹ ትርሲት፣ አንሹ አንሹ እባክሽ። የት ነሽ? ትንሽዬ ትንኝ መሰናክል ልትሆንብኝ ነው መሰለኝ። አሁን የምልክልሽን መድኃኒት እንዲያመጡልሽ አርጊና የተለመደው ቦታ እንገናኝ። እሺ ቻው። ሊያ ማስታወስ እንደጀመረች ተናገረች። አይ ሙሉ በሙሉ ባይሆንም ቀስ በቀስ ግን ማስታወሱ አይቀርም። አይ እንደሱ እንኳን አላደርግም። በአንድ ጊዜ ከገደልኳት ሌላ አቧራ ማስነሳት ነው። ሞኝ አይደለሁም። ቀስ በቀስ ነው ማጠፋት። ወይ ሊያዬ አልተኛሽም እንዴ? አዎ ገና ለምተኛ እየተዘገጃጀሁ ነበር። መድኃኒትሽን ግን ወስደሻል? አይ አልወሰድኩም። ይኸውልሽ እንደምትረሺው ስላሰብኩኝ ልሰጥሽ ነው የመጣሁት። በያይሽ እሺ በይ ደህና ደሪ። መድኃኒት ልትሰጪኝ ብቻ ነው እዚህ ድረስ የመጣሽ? አዎ ምን ነው? አይ መልካምነትሽ አስገርሞኝ ነው። እናቴ እንኳን እዚህ ባትኖር የእናቴን ቦታ ሸፍነሽ እንደ እናቴ ሊሆንሽ ልኝ ብቻ በጣም ነው ሽም አመሰግን። ኧረ ምን ነካሽ ሊያ? እኛ እኮ ከዚህ በኋላ ቤተሰብ ነን አይደል እንዴ? ቤተሰብ ደግሞ አይመሰገንም። በይ ደህና ደሪ። እሺ ደህና ደሪ። ልቀቋት! እናቴ እናቴ! ወይኔ እናቴ! ምንድን ነው ያየሁት?
ለምንድን ነው ያንስ ድምፅ ሁሌ የሚሰማው? እናቴስ ለምንድን ነው እያየችኝ የምትስቀው? ሳውቃ ግን የደስታ አይመስልም። የሆነ ልትነግረኝ የፈለገችው ነገር አለ ወይስ እያስጠነቀቀችኝ ነው? ብቻሽ ሄሎ ካሳ፣ ቆይ አንተ ሰውዬ በዚህ ሰዓት አትደውልልኝ አላልኩም እንዴ? ስደውል አላነሳ ስላልሽኝ ነው የደወልኩት። አሁን ቆይ ተሼ ቢነቃ ምን እንደሚፈጠር አታውቅም? ትሰምኛለሽ? ስደውልሽ አላነሳ ስላልሽኝ ነው የደወልኩት። እና ባላነሳስ? ስራው እኮ አላለቀም። ፖሊሶቹ ትንሽ ፍንጭ ካገኙ ወደ እኔ መምጣታቸው አይቀርም። ይኸውልህ ትሰማኛለህ? ልጅቷ ከቀን ወደ ቀን የማሰብ ችሎታዋን እያደነዘዝኩት ነው። ምንም አይነት ስጋት አይግባ። ያ ባልሽስ ደህና ነው? እሱማ ሙሉ በሙሉ እኔ የምለውን ነው የሚያደርገው። ምንም አታስብ። ለማንኛውም መገናኘት አለብን። በቃ እሺ፣ የተለመደው ቦታ እንገናኛለን። እኔ እደውላለሁ። ቻው። ሰሞኑን እኮ ምንም ምግብ እየበላህ ይሄው 2 ጉርሻ። እስቲ እኔ ደስ ይበለኝ እባክህ። ትንሽ ነው። እኔ የምልሽ አንተ የምትለኝ ተሺ፣ ትላንትና ሊያ በጣም ስትቃዥ ነበረ። ድምጿ እዚህ ድረስ ነው የሚሰማው። ምናልባት ሕክምናዋን መቀየር ይኖርብን ይሆን? ምንም ለውጥ እያየሁባት አይደለም። ሐኪሙ እኮ ነግሮሃል ተሺ። ይሄ እኮ ሊያ ለማስታወስ የምታደርገው ከፍተኛ ጥረት ነው። መድኃኒቱ እየጎዳት ይመስለኛል። ምናልባት መቀየር ይኖርብናል ወይ ማስተዋል። እንዴ ምን ነካ? አቆመች ማለት እኮ የማሰ ጭንቀቷን እናባብስባታለን። ይልቅ ዛሬ ከብሌን ጋር ይውጡና አዲስ አየር ትቀበል አይሻልም? አንቺ ባትወይ ኖሮ ምን ይውጠኝ ነበር። ለልጆቹ ያለሽ አመለካከት ሳስበው በጣም የሚገርም። የሀናን ቦታ ተከተሽ እኮ ቤቱን ሙሉ አደረግሽው። ኧረ ተሺ፣ እኔስ እዚህ ዓለም ላይ ያለ እናንተ መሆን አለኝ። ብላ እስኪ ትንሽ 2 እንኳን ጉረስ። ብሌን፣ ዛሬ ማታ ህልም አየሁ። በጣም ትልቅ ጥቁር በር አለ። ጥቁር በር? ታዲያ የት አለ? እዚህ አላውቅም። ህልሙ ግን በጣም ያስፈራ ነበር። ስለ ህልም ከምታስቢ ይልቅ ስለፊትሽ አስቢ። ገርጥተሻል እኮ። እስቲ ሊፕስቲክ ሞክሪ። ብሌን፣ ይሄ ህልም ብቻ አይመስለኝም። የሆነ ሰው ከሆነ ነገር ሽሽ እያለኝ ይመስለኛል። ወዴት ነው የምትሸሹ ደግሞ ከዚህ የቅንጡ ኑሮ? እውነቴን ነው ብሌን፣ እየቀለድኩ አይደለም። ባይ ዳዲ ቢሰማ ያዝንብሻል። ይልቅ ዛሬ ሾፒንግ እንወጣለን። ዳዲ ብር ሰጥቶኛል። ሄሎ ካሳ፣ ገንዘቡን የተለመደው ቦታ አስቀምጥልሃለሁ፣ ግን ማንም ሰው እንዳይከተልህ። እሺ ተባልክ እኮ። እንደውም ተሺ ምንም የጠረጠረው ነገር የለም። ታዲያ እያያዘው ነው። ማሚ፣ ቁስ ነው የሰራሽ ነው? እንዴት ነሽ?
ያው የምትወዱትና ማሚ ይሁን ነገር እየደበቅሽ ነው? ምንድነው አንቺ ደግሞ የምትይው? ሂጂና ቀስቅሻትና ነይ። እሺ ብሌንሻ ሊያን በደንብ ተንከባከቢያት። ከዚህ በኋላ እህትሽ ማለት ናት። አረ እየተንከባከብኳት እኮ ነው አይደል ሊያ? አዎ በደንብ እንጂ ብዙ ነገሮች እያደረገችልኝ። እንዲህ ሁለታችሁ ተግባብታችሁ ሳይ ምን ያህል ውስጤ እንደሚደሰት ብታዩ። ከዚህ በኋላ የምትፈልጉትን ጠይቁኝ፣ ሁሉም ነገር አደርግላችኋለሁ። አታስብ ዳዲ፣ ዛሬ ሊያ የፈለገችውን ነገር ነው የምትገዛው አይደል? እሺ ሄሎ ሜሪዬ፣ አለሁልሽ። ወዴት ትጠፋለሁ? አዎ በእናትሽ አቤት፣ ከዛሽ ጋር መቀመጥ ስልችት ነው ያለኝ። አዎ ምንም አልተሻለትም። አረ እንደውም ብሶባታል። አረ እኔ ራሱ ናፍቀሽኛል። ችግር የለውም፣ አንቺ የተመቸሽ ቦታ እንገናኛለን። እንደውም በዛው ትተዋወቂያታለሽ። እሺ በቃ እኔ እደውልልሻለሁ። ባይ። የእናቴ የድሮ ፎቶዎች እኔ ከቤተሰቦች ጋር የተነሷቸው የለ? እሱን ነው እንዴ? እሱም አለ። ግን እኮ ለአንቺ የድሮ ህይወትሽን ማስታወስ ምንም ስለማይጠቅምሽ። ግን ለምን ጠየቅሽ? ዝም ብዬ ግን የሆነ ልክ ያልሆነ ነገር እንዳለ ይሰማኛል። የድሮ ትዝታዎችን ለማስታወስ ብጥርም ምንም ላስታውስ አልቻልኩም። ተይ ሊያዬ፣ የድሮን ትውስታ ማስታወስ ላንቺ ምንም አይጠቅምሽ። ይህን ደግሞ ከሰማ ተሽ በጣም ያዘኝብሻል። እሺ አክስቴ፣ እስኪ ትንሽም ቢሆን ስለ እናቴ ንገሪኝ። ሊያ፣ ነገርኩሽ እኮ አይጠቅምሽም አልኩሽ። በቃ ሊያ፣ አባቴ ይህ ልብስ ገዝቶልሻል። ተነሽ ያለኝ ደግሞ እንዳታለቃቅሽ። እሱ ፊት ቆንጆ ሆነሽ ነው መታየት ያለብሽ። ቆንጆ ነው፣ ግን ይህን ልብስ ለምን አስፈለገ? እኔ እንደውም ከቤት አለ። ትወጫለሽ አትወጪም እኔ ግድ የለኝም። አባቴ ደስ እንዲለው ብቻ ነው። እንደዚህ ዝብርቅርቅ ብለሽ ሳይሽ እሱን ይጨንቋል። እሱ ሲጨንቀው ደግሞ እኔ ደስ አይለኝም። ግን ለምንድን ነው እንደዚህ የምትይው? እውነት ግን አንቺ እንዳይትሽ ነው? እህት ሊያ፣ አትሳሳች። አባቴ አንቺ ስለሚወድሽ ነው እዚህ ቤት ውስጥ ላንቺ የተቀመጠው። እናቴም ቢሆን ላንቺ ብላ እንቅልፍ አታ ትውላለች። ግን የማላውቀው ነገር ያለ ይመስለኛል። ስሚ ሊያ፣ ዝም ብለሽ መድኃኒትሽን እየወሰድሽ ብትኖር ይሻላል። ብዙ ባሰብሽ ቁጥር ራስሽን ነው የምትጎጂው። እዚህ ቤት ውስጥ እኔና እናቴ የምንልሽን ሰምተሽ ብትኖር ይሻላል። ካልሆነ ግን መጨረሻሽ ያምራል። እሺ በጣም ጥሩ። ስሚኝ የኔ ልጅ ሊያ፣ አንዳንድ የምጠይቃቸው ጥያቄዎች በጣም ያስደነግጡኛል። እባክሽን በደንብ ተከታተያት። አታስቢ ማሚ፣ የምሰማውን ነገር በሙሉ ነው የምነግርሽ። ይኸውልሽ የኔ ቆንጆ ልጅ፣ ስለ ቤተሰቧ ምንም ነገር የበፊቱን ነገር ብጠይቅሽ ምንም ነገር እንደማታውቂ ነው የምትሆን። እሺ? ኧረ ሊያ፣ የምትፈልጊው ነገር አለ? ምን ፈልገሽ ነው? ምን ልስጥሽ? ውሃ ፈልጊ እኮ ነው የመጣሁት። ነይ ግቢ፣ ነይ የኔ ማር። እየሰማች አይመስለኝም። ሊያ፣ ቆይ ይሄን አሮጌ ደብተር አታንብቢ ያልኩሽ አይደል እንዴ? ቆይ ምን ይጠቅምሻል? በቃ ያለፈ ነገር እኮ ነው። በዛ ላይ የድሮ ማንነትሽ ውስጥ መኖር ለጤናሽ ጠንቅ ነው። እዚህ ውስጥ የጻፍኳቸው ነገሮች አሉ። አንዳንድ ስሞች እንኳን ትዝ ይሉኛል። ውሸት ነው። ይሄን ደብተር ባነበብሽ ቁጥር ጭንቀትሽ ነው የሚጨምረው። በዛ ላይ ማሚ ካየሽ ትቆጣለች። ለምን ግን የራሴን ትዝታ እንኳን እንዳላስታውስ ትፈልጊያለሽ? ስለሚከብድሽ ነው። ባይሆን ዛሬ አዲስ ፊልም ወጥቷል። እሱን ወጥተን እናያለን።
እንዳትጮት። አይ ምንም አባዬ ዝም ብለን ነው። ብሌን ዲያሪ ነው ስልችብኝ አጎቴ። ብሌን ምንድን ነው ይሄ ሊያ ንብረት አይደለም? ለምን ልታቃጥይ ሞከርሽ? ለእሷ ብዬ እኮ ነው። ትውስቷን መመለስ ምንም አይጠቅማትም። ምንም አይነት ምክንያት ይኖርሽ የሰውን ንብረት ማቃጠል የለበሽም። በተለይ የሊያ አጎቴ ተዋት በቃ። እሷም እኮ ለእኔ ብላ ነው። በያውኑ ሪፍሌሽ ዳግመኛ እንደዚህ አይነት ድርጊት እንዳታደርግ። ማሚ የት ሄደሽ ነው? ይሄ ቤት ለእኔ የማይሆንበት ደረጃ ላይ ደርሷል። አባቴ እዛሽ ፊት እኮ ነው ያዋረደኝ። ያን የማይረባ ደብተር ላቃጥል ስል እኮ ነው ያዘኝ። እንደ ወንጀለኛ እኮ ነው የቆጠረኝ። ማሚ ለእሷ ብለው እኔ በዛ ደብተር ምክንያት ሁሌ አባቴ እንዳስጨነቀችው ነው። እኔ ደግሞ እሷን ማየት አልችልም። እንደው ከዚህ ቤት ሁላ በወጣ ደስ ይለኛል። አባቴ እሷን ሲያቅፋት ሲንከባከባ ሳይ እቃጠላለሁ። እሺ እሺ የኔ ጌታ አሁን ትንሽ ተረጋጋ። ቅድም ሁኔታህን አይቼ እኮ በጣም ደንግጬ ነበር። እንዴ ብለሽ አደነግጪ ሰብሊ? እንዴ ብሌን ምን ሆና ነው? የሀናን ንብረት ራሷን የምታዳምጥበት ራሷን የምትገልበትን መጽሐፍ እኮ ስታቃጥል ነው እጅ ከፍንጅ ያስኳት። ይሄ ከክፋት ውጭ ምን ሊባል ይችላል? አዎ ተሺ ብሌን ስህተት ሰርታለች። ነገር ግን ለክፋት አይደለም ያደረገችው። እኔም ቢሆን ተቆጥቻታለሁ። ሊያ ይሄን መጽሐፍ ስታነብ ራስዋን የሚያማት ሌሊት የምትቃጀውን ነገር አስባ ነው ይሄን ያደረገችው። ቢሆንም ማቃጠል የለባትም። ሊያ እኮ የታመመች ልጅ ናት። ሊያ ንብረቷን ልንጠብቅላት እንጂ ልናጠፋ አይገባም። እንዴ ይሄ ልጅነት ባህሪዋን መተው አለባት። ምን ማለት ነው? ያው ልጅነት አይደለም ደግሞ እኮ አንተ ለሊያ የምታሳየውን ልዩ ትኩረት እያየች በቅናት ተነሳስታ ነው እንደዚህ ያደረገችው። እንደውም አባቴ ፈጽሞ አይወደኝም ብላ ስታለቅስ ነበር። እኔ እንደዚህ አይነት ነገር መስማት አልፈልግም። እንደውም ደክሞኛል። ደስ አለሽ እንዴ? እኔም በአባቴ ፊት አዋረድሽ። አንቺ ደግሞ ቅዱስ ልጆች። ብሌን እኔ እኮ ምንም አላደረኩም። ደብተሬ ልታቃጥይኝ ስትይ ነው የጮህኩት። ስሚ ሊያ፣ ይሄ ቤት የኔ ነው፣ አባቴም ቢሆን የኔ ነው። ይሄ የማይረባ ደብተርሽን አነበብሽ አላነበብሽ የጠፋ ትውስታሽ እንደሆነ አይመለስም። ቆይ ግን ብሌን ምንድን ነው የምታወሪው? አባቴ ፊት ብታለቅሽም እኔ ግን መቼም አላምንሽም። እሺ አስመሳይ። ተሺ ዛሬ ቀኑ በጣም ደስ ይላል። ብሌንዬ ደግሞ ለሊያ የምትነግራን ነገር አለ አይደል? ይቅርታሽ ከልብ ከሆነ ጥሩ ነው። እንደዚህ የምትተሳሰቡ ከሆነ ከዚህ በኋላ እህታማቾች ናችሁ። ተሺ ዛሬ ስራ ትሄዳለህ? ላናግርህ ፈልጌ ነበር። ምን ነው በሰላም ነው? አዎ በሰላም ነው። ትንሽ ገንዘብ ያስፈልገኛል። ምንም ችግር የለውም ሰብለ። ለልጆቹ ያልሆነ ገንዘብ ለማን ሊሆን ነው? ሌላም የሚያስፈልግሽ ካለ ንገሪኝ።
ተሺ ሊያ የእናቷን መገደል ብታውቅ ምን ትሆናለች እያልኩ በጣም እየተጨነኩ ነው።